The 48 Laws of Power ዓለማችን ላይ ካሉ በጣም ተወዳጅና ተፈላጊ መጽሐፎች ውስጥ አንደኛው ነው። 48ቱ የኃይል ህጎች። ዓለማችን ላይ ባሉ በብዙ እስር ቤቶች ውስጥ እስረኞች ማንበብ የማይችሉት መጽሐፍ ቢኖር ይሄ ብቻ ነው። ለምን ተከለከለ? ምንስ ነው የሚያስተምረው ካላችሁ የሰው ልጅን ሳይኮሎጂ በደንብ ብጥር አድርጎ የሚያውቅ መጽሐፍ ነው። እንዴት ከሰው ጋር መግባባት እንደምችሉ፣ ስነ ልቦናቸውንም ተረድታችሁ እንዴት ኃይልን ማግኘት እንደምችሉ ያስተምራል። ከዚህ በፊት 48ቱንም ህጎች በ3 ክፍል አድርጌ አቅርቤላችሁ ነበር። ዛሬ ደግሞ ማብራሪያውን እንመለከታለን። ጸሐፊው ሮበርት ግሪን ፓወር ኢዝ ኦል አባውት ሳይኮሎጂ ይላል። ኃይል ማለት ሙሉ ለሙሉ ስነ ልቦናዊ ነው የሚለው። ይህ ማለት ምን ማለት ነው ካላችሁ አንድ ሰው ራሱን የሚመለከትበትን መንገድ መጀመሪያ መለወጥና ማስተካከል አለበት ይላል። በምሳሌም ሲያስረዳ እኔ ለምሳሌ ጸሐፊ ነኝ። ራሴን እንደ ሰክሬታሪ ወይንም እንደ ተራ ጸሐፊ ብመለከት በህይወትም ደግሞ እንዲህ ለመሆኔ ምንም ምርጫ የለኝም። ህይወቴን ልቆጣጠር አልችልም ብዬ በህይወቴ ላዝን እችላለሁ። ነገር ግን በዛው በተመሳሳይ አጋጣሚ አሁንም ያንን እውነታ ወስጄ ደግሞ እኔ ህይወቴንና ራሴን መቆጣጠር እችላለሁ። ህይወቴ በእኔ እጅ ላይ ነች ብዬ ሙሉ ህይወቴን እንዳለ መቀየር እችላለሁ ከነማንነቴ ይላል። ፓወር የሚባለው ነገር መጀመሪያ የሚጀምረው ከራስ ነው። ራሳችሁን መቆጣጠር ስትችሉና ኃይላችሁን መጀመሪያ ለራሳችሁ ስታረጉ የዛኔ ነው በዚህ መጽሐፍ ላይ የጻፍኳቸው ነገሮች ለእናንተ ግልጽ እየሆኑ የሚመጡት ይላል። ምክንያቱም ኃይል የሚጀምረው ከራስ ነው። ሁለተኛው ህጌ ብዙ ጊዜ ሰዎችን ግራ ያጋባል። ጓደኞቻችሁን በጣም አትመኑ። ከዛ በላይ ጠላቶቻችሁን እንዴት መጠቀም እንዳለባችሁ ተገንዘቡ የሚል ህግ ነው። አሁን ይህንን ሰዎች ሲያነቡት ጓደኞች እንዳይኖራችሁ እያልኩ ይመስላል። በፍጹም ግን ከዛ ጋር የተገናኘ ነገር አይደለም። ይህንን ህግ ስጽፍ አንድ ነገር ተገንዝቤ ነው። ለምሳሌ እናንተ አንድ ቢዝነስ መሰረታችሁ ልበል። በዛ ቢዝነሳችሁ ውስጥም ደግሞ አንድ ወሳኝ ቦታ ላይ የሆነ መቅጠር ያለባችሁ ሰው ይኖራል። ታዲያ በዛ ሰዓት ላይ ብዙ ሰው የሚያስበው እንትና እኮ አለ፣ እንትና እኮ አለች፣ እኔም ወዳታለሁ፣ ትወደኛለችም፣ ወዳጆችንን እዚህ ቦታ ላይ ባረገው ጥሩ ስራ ሊሰራ ይችላል፣ ጥሩ ስራ ልትሰራ ትችላለች ብሎ ያስብና ሄዶ እሷን ይቀጥራል። ትልቁ ስህተት የሚሆነው ይሄ ነው። እንግዲህ በዛ ቦታ ላይ ጓደኛችሁን ሳይሆን ብቁ የሆነውንና ያንን ስራ መወጣት የሚችለውን ሰው ነበር መቅጠር የነበረባችሁ። ጓደኞቼስ ለምንድን ነው እነሱ መሆን የማይችሉት? እስፔሻሊ ደግሞ ያንን ስራ መስራት የሚችሉ ከሆነ ብላችሁ ካሰባችሁ ከጓደኞቻችሁ ጋር ኢሞሽናል ኢንታንግልመንት የሚባል ነገር አላችሁ። ስሜታዊ ትስስር ማለት ነው። በስሜት ደረጃ ተሳስራችኋል። ታዲያ ድርጅት ውስጥ እነሱ ከተቀጠሩ በኋላ ጊዜው እያለፈ በመጣ ቁጥር ይህንን ውስጣዊ ስሜት ወደ ውጪ ሲወጣ ትመለከቱታላችሁ። ምናልባት ሊቀኑባችሁ ይችላሉ። በአጠቃላይም ጉዟችሁ ላይ ደግሞ መሰናክል ሊሆኑባችሁ ይችላሉ። ሁኔታው በጠቅላላ ደስ የማይል ነገር ይሆናል። ስለዚህ ያቺን ነገር ለመታደግ ከፈለጋችሁ መጀመሪያ ማድረግ ያለባችሁን ታውቃላችሁ። ጓደኝነትን ከስራ ጋር መቀላቀል መጥፎ ነው። በታሪክም ብዙ ማስረጃዎችን መፈለግ እንችላለን። ብዙ ማስረጃዎችን እናገኛለን። ይህንንም ህግ ስጽፍ ይህንን ሁሉ ነገር ተመልክቼ ነው እንጂ ጓደኞች እንዳይኖሯችሁ ለማለት ፈልጌ አይደለም። ጓደኞች አስፈላጊ ናቸው፣ ቢኖራችሁም መልካም ነው። ወደ ቀጣዩ ህግ ደግሞ እንለፍ። ታዋቂው የፊልም አክተርና ፕሮዲውሰር ደንዘል ዋሽንግተን ለአንድ የሥራ ባልደረባው ማይክል ቢ ጆርደን ለተባለ አክተር አንድ የለገሰው ምክር ነበር። ራስህን በየቀኑ ሶሻል ሚዲያ ላይ አታቅርብ፣ ራስህን አታሳይ። ሁሌ ስልካቸው ላይ በነፃ ማየት የሚችሉ ከሆነ ለምንድን ነው ብር እየከፈሉ ቲያትር ቤት እየሄዱ ፊልምህን የሚመለከቱት አለው። በጣም አሪፍና ቆንጆ ምክር ነው። እዚህ ዓለም ላይ ለእናንተ ሊያጋጥማችሁ የሚችል በጣም መጥፎ የሚባለው ነገር በጣም ስትለመዱ ነው። ሰዎች እናንተን ልክ እንደ ማንኛውም ሰው ይመለከቷችሁና እናንተን ሲመለከቱ መሰላቸት ይጀምራሉ። በቃ ታስጠሏቸዋላችሁ። ለምን ካላችሁ ስለ እናንተ ምንም አይነት ስፔሻል ወይንም ልዩ የሆነ ነገር የለም። በየቀኑ ፖስት እያረጋችሁ ወይንም በየቀኑ ራሳችሁን ኦንላይን ላይ እያስቀመጣችሁ ሁሌም ቢሆን ትታያላችሁ። ከአይናቸው ጠፍታችሁ አታውቁም። ምናልባትም ኦንላይን መሆን በጣም አስፈላጊ ከሆነባችሁ ለ2 ሳምንትና ለ3 ሳምንት መጥፋት ባትችሉም እንኳን ለ1 እና ለ2 ቀን መጥፋት ግን አይከብዳችሁም። ያንን ማድረግ በጣም ቀላል ነው። በተጨማሪም ደግሞ ራሳችሁን የምትይዙበት መንገድና ሰዎች እናንተን የሚመለከቱባችሁ መንገድ በጣም ማተር ያደርጋል። ትልቁ ነገር እንደውም እሱ ነው። ሰዎች ስለ እናንተ ህይወት የሚያውቁ ከሆነ 24 ሰዓቱ ሙሉ ምን እንደምታረጉ፣ ምን አይነት ምግብ እንደምትበሉ፣ ምን አይነት ልብስ እንደምትለብሱ፣ ልክ 24 ሰዓት ሙሉ ካሜራ እንደተተከለበት ሰው በየቀኑ የምታረጉትን ነገር ለሰዎች ገልጻችሁ የምታሳዩና ሰዎችም ስለ እናንተ ህይወት የሚያውቁ ከሆነ በህይወታችሁ ዙሪያ ምንም አይነት ሚስትሪ የለም ወይንም ምንም አይነት ምስጢር የለም። ምስጢር በሌለበት ቦታ ደግሞ ኤክሳይትመንት የለም። ደስ የሚያስብል ነገር የለም። በጣም የተለመዳችሁና ተራ የምትባሉ አይነት ሰዎች ናቸው። የሚያብረቀርቅ ነገር ወይንም ደግሞ እናንተ
እናንተነታችሁ ላይ የሆነ የሚጨምርላችሁ ውድነት አይኖርም። ስለዚህ በህይወታችሁ ዙሪያ ሚስትሪ የምትባለዋን ነገር መፍጠር ይኖርባችኋል። የሆነ ሚስጥራዊ የሆነ ነገር መፍጠር አለባችሁ። ሰዎች ስለ እናንተ የማያውቁት ማወቅ ግን የሚፈልጉትን ነገር ማምጣት መቻል ይኖርባችኋል። ኦልዌይስ ሴይ ለስ ዛን ኔሰሰሪ ይባላል አይደለ? ምንጊዜም ማውራት ካለባችሁ በታች አውሩ ማለት ነው። ነገር ግን ያ ማለት ራሱ ሚስትሪ ማለት ነው፣ ሚስጥራዊ መሆን ማለት ነው። ዛሬ ተነስታችሁ ምን እንደምታደርጉ ማንም ሰው የማያውቅ ከሆነ ይሄ በራሱ ሴይንግ ለስ ዛን ኔሰሰሪ የተሰኘውን ህግን ይከተላል። ምክንያቱም እናንተ በሌላችሁበት ቦታ ላይ እንኳን ሰዎች ስለ እናንተ እያሰቡ ይቀጥላሉ። ምክንያቱም የላችሁማ። ሁሌም ቢሆን ልብ ልትሉና ልታስተውሉት የሚገባው ነገር ይሄ ነው። ስለ ራሳችሁ ሁሉንም ነገር መግለጽ፣ ሁሉንም ነገር ማሳየት ኃይል ማጣት ማለት ነው። ኃይላችሁን የያዛችሁ ሰዎች አይደላችሁ። እስፔሻሊ በዚህ ዘመን ይህንን ነገር ለማድረግ በጣም ትቸገሩ ይሆናል። ሶሻል ሚዲያ አለ፣ ሁሉም ሰው ኦንላይን ነው፣ ሁሉም ሰው እዛው ስልካችሁ ላይ መገኘት ይችላል። ነገር ግን ታዋቂ የሚባሉ አርቲስቶችን ብናነሳ እንኳን እነ ቢዮንሴና ማይክል ጃክሰንን ብንመለከት ብዙ ጊዜ አልበም ከማውጣታቸው በፊት ጥፍት ይሉ ነበር፣ ሰዎች የት ገቡ ብለው እስኪጠይቁ ድረስ። በቃ ልክ እንደነሱ ነው መሆን ያለባችሁ። በዚህ አይነት ሁኔታ ላይ እንዴት ራሳችሁን ደበቅ አድርጋችሁ መኖር እንደምትችሉ ማወቅ አለባችሁ። መታየት ባለባችሁም ሰዓት ደግሞ ትታያላችሁ። በዚህ ጊዜ ውስጥ ግን አብዛኛው ሰው ይሄንን በደንብ መጫወት አይችልም። ራሱን መግለጽ ካለበት በላይ በጣም ገልጾ ያሳያል። እሱ ነው ችግራችን። አሁን ታዲያ ራሳችንን ከሰዎች ጋር ስናገኝስ ምን ማድረግ አለብን? አይምሯችሁ ላይ ያለውን እያንዳንዱን ነገር ዝም ብላችሁ እንደመጣላችሁ ማውራት የለባችሁም። ራሳችሁንም መሆን ያለባችሁ ቦታ አለ፣ ራሳችሁንም መሆን የማይጠበቅባችሁም ደግሞ ቦታ አለ። ራሳችሁን ሆናችሁ ልትሄዱበት የምትችሉበት ርቀት ትንሽም ሊሆን ይችላል። ምክንያቱም አካባቢያችሁ ላይ ያሉትን ሰዎች መመልከት ይኖርባቸዋል። እነዚህ አካባቢያችሁ ላይ ያሉ ሰዎች ኢጎ አላቸው። ስለዚህ ሰው ፊት ሰውን እንዴት ሆኜ ልቅረብ እያላችሁ እንድትፈሩ አይደለም ይሄንንም ነግራችሁ፣ ሰልፍ አዌር ግን እንድትሆኑ ነው። ያ ማለት የምታደርጉትን የምትናገሩትን ነገር ጠንቅቃችሁ እንድታውቁ እየመከርኳችሁ ነው። አንዳንዴ ራሴን ልሁን ብቻዬን እንደሆንኩ አርጌ ራሴን ልግለጽ ስትሉ ተጠንቅቃችሁ ያላሰባችሁትን ያላሰላሰላችሁትን ነገር መናገር ትጀምራላችሁ። ትልቅ ችግር ውስጥ የሚያስገባችሁ እሱ ነው። እያንዳንዱ የምታገኙት ሰው የራሱ የሆነ ኢጎ አለው ብያችኋለሁ። ከምትለብሱት ልብስ ጀምሮ እስከ አነጋገራችሁ፣ እስከ አቋቋማችሁ፣ ከና አኳኋናችሁ ጃጅ እያረጋችሁ ነው ወይንም እየገመገማችሁ ነው። እናንተ አንድ ቃል ከመተንፈሳችሁም በፊት ይሄ እንደዚህ አይነት ሰው ነው ብሎ በአይምሮ ውስጥ ያስበላችሁ ነገር ይኖራል። ብትወዱትም ባትወዱትም እውነታው ይሄ ነው። እነዚህን ቀላል መርሆች መረዳት አለባችሁ የምላችሁ ለዚህ ነው። በኋላ በጣም ህመም ከሚያመጣባችሁ ስህተቶች እንድትድኑ ፈልጋለሁ። በመጽሐፌ ላይ የመጀመሪያው ህጌ ምንድን ነው? ኔቨር አውትሻይን ዘ ማስተር። የበላያችሁን መቼም ቢሆን እንደበለጣችሁት እንዳታሳዩት። የትም ቦታ ብትሰሩ ሁሌም ቢሆን ከላይ የምትመለከቱት አለቃ ይኖራችኋል። ምንም እንኳን ድርጅት ውስጥ 2 ሰው ብቻ ነው ያለው ብትሉም ለዛ ለአንድ ሰው ታዛዥ ናቸው። ያ የእናንተ የበላይ የሆነው አለቃ ልክ እንደናንተ ልክ እንደ ሌሎች ሰዎች ሁሉ የራሱ የሆነ ኢጎ አለው። እኔ የተሻልኩ ነኝ፣ እኔ ይበልጣለሁ ብሎ ያስባል። በተመሳሳይ ሁኔታ እኔም አልተማመንባቸውም ብሎ የሚያስባቸውን ጎኖች አሉት። በቂ ነኝ ብሎ የማያስብባቸው ማለት ነው። ታዲያ አለቃችሁን ለማስደመም ብላችሁ በጣም ከሞከራችሁ፣ አለቃችሁ እንዲወዳችሁ ብላችሁ በጣም ስትለፉ ሲመለከት ያቺን ኢንሴኪሪቲ ወይንም እኔ በቂ አይደለሁም የሚለውን ነገር ታንጸባርቁበታላችሁ። ይመለከተዋል፣ የተበለጠ ይመስለዋል፣ ከእናንተ የሚያንስ ይመስለውና ወዲያውኑ እናንተን ለማጥፋት ከዛ ነገር ለማዞር ነው የሚሞክረው። አሁን አንተ ለኔ ስጋት ሆነሃል ብለው መጥተው በግልጽ ላይ ነግሯችሁ ይችላሉ። ቦታዬን ለመውሰድ ትሞክራለህም ላይሏችሁ ይችላሉ። ከመስሪያ ቤቱ ግን ሊያባረሯችሁ ይችላሉ። ወይንም ደግሞ መቀመጥ ከምትፈልጉበት ቦታ ደግሞ ዞር ሊያረጓችሁ ይችላሉ። እናንተ ለነሱ ስጋት የማትሆኑበት ቦታ ላይ ወስደው ሸሸግ ያረጓቸዋል። እንደዚህ አይነት ሁኔታ ላይ መቀመጥ የማትፈልጉ ከሆነ ደግሞ ከእንደዚህ አይነት ሰዎች ጋር ስትሆኑ ሁሌም ቢሆን እነሱ ትልቅ እንደሆኑና ከእናንተ እንደሚበልጡ እየነገራቸዋቸው በተግባሮቻችሁ እያሳያቸዋቸው ለፉ። የዛኔ የእነሱ በጣም ፌቨሪት ወይንም ተወዳጅ የሚባል ሰው ትሆናላችሁ። ትንሽ አለፍ እንበልና ደግሞ 7ኛውን ህጌን እንመልከት። ሁሌም ቢሆን ሌሎች ሰዎች ስራውን ይስሩላችሁ፣ ምስጋናውን ግን እናንተ ውሰዱ የተባለ ህግ ነው። በጣም አስቀያሚ ከሚባለው ህጎች መካከል አንዱ ነው ልትሉ ትችላላችሁ። ነገር ግን ስጽፈው ለምን እንደጻፍኩትም ደግሞ ላስረዳችሁ ይገባል። አንድ ሰው ላልሰራው ነገር ሊመሰገን አይገባም ብላችሁ ብታስቡም ነገሩን በሌላኛው ገጽ ሆናችሁ ደግሞ ተመልከቱት። እናንተ ስራ እየሰራው ነው የሆነች ነገር እየፈጠርኩ ነው ብላችሁ በሰራችሁ ቁጥር ሁሌም ቢሆን የእናንተን ስራ ሊቀማ የሚዘጋጅ ሰው እንዳለ እዩ። ያ ሰው የእናንተን ስራ ይቀማና በእናንተ ስራ የሚመሰገን ደግሞ ይበዛል። ብዙ ጊዜ ሰው ደስ የማይል ህግ ነው ሲሏችሁ ወይንም ደግሞ ይሄ ህግ ክፋትን ያስተምራል ሲሏችሁ በዛ ክፋትን በሚያስተምር ህግ ውስጥ እንኳን በሪቨርስ ሳይድ ከተመለከታችሁት ሁኔታውን ገልብጣችሁ ካያችሁ የሆነ የምትማሩበት ነገር አለ።
ዓለም እንደዛ ስለሆነች ነው ምንጽፋት። እኔ the 48 laws of powerን ስጽፍ ምንም ማቅ ልጅ አልነበርኩም። ያው 38 ዓመቴ ነበር። ልጅ ልባል አይገባም። ነገር ግን ምንም ማቀው ነገር የለም። ኢነሰንት ነበርኩ። ውስጤ የዋህ ነበረ። ታዲያ እንደዛ የዋህ ሆኜ ለምንድነው ይሄንን ህግ የጻፍኩት? ያንን መጽሐፍ ከመጻፌ በፊት ሆሊውድ ውስጥ እንደ ጸሐፊ ሆኜ ተቀጥሬ ነበር ብያቸዋለሁ። በዛ ውስጥ ምጽፋቸውን ጽሁፎች እንዳለ ወስደው የኔን ስራዎች ሰርቀው የተመሰገኑ በጣም ብዙ ሰዎች አሉ። ስራዎቻችሁን ይወስዱባቸዋል። ከዛም እናንተ ሳታውቁት የነሱ ስም ይለጠፍበትና እነሱ ሲመሰገኑበት ትመለከታላችሁ። ብዙ ጊዜ ስላጋጠመኝ ነው የጻፍኩት። እንደዚህ አይነት ነገር ዓለም ላይም በሰፊው ስላለ ተጠንቀቁ ለማለትም ነው። 48ቱ ህጎች መካከል በጣም አስፈላጊ ከሚባሉት ሌሎች ህጎች ደግሞ ስለ ሬፒዩቴሽን ያነሳሁት አለ። ለህይወታችሁ ፕሮቴክት እንደምታደርጉ ሁሉ ህይወታችሁን እንደምትጠብቁ ሁሉ ይህንንም ስማችሁን ወይንም ሬፒዩቴሽናችሁንም ጠብቁ ይላል። ታዋቂው አሜሪካን ፖፕ ስታር ቴይለር ስዊፍት ሬፒዩቴሽን በተባለው ዘፈኗ ላይ ሬፒዩቴሽን ፕሪሲድስ ሚ ትላለች። ስሜ ይቀድመኛል እንደማለት ነው። ይሄ ምን ማለት ነው ካላችሁ እዚህች ዓለም ላይ ምንም አይነት ስም ይኖራችሁ፣ ምንም አይነት ዝና ይኖራችሁ፣ ሰዎች እናንተን ከማግኘታቸው በፊት ስማችሁ ቀድሞ ይደርሳቸዋል። እንዲህ አይነት ሰው ነው፣ እንዲህ አይነት ነገር ነው፣ እንዲህ አይነት እንትኖችን ያደርጋል ይባላል። ሰዎች ገና እናንተን ሳይተዋወቁ ስለ እናንተ እንዲያውቁና እንዲፈሯችሁም የሚያደርግ ነገር ይኖራል ማለት ነው። በተመሳሳይ ሁኔታ መጥፎ ስምም ካላችሁ በምትታወቁበት ነገር ምክንያት ብቻ ገና እናንተ ሳትመጡ ነው ኦፖርቹኒቲው ወይንም ደግሞ እድሉም ያመልጣችሁ። በሮች እንዳለ የሚዘጉባችሁም በስማችሁ የተነሳ ይሆናል። በጥንታዊ ቻይና በመጀመሪያው ክፍለ ዘመን ማለት ይቻላል አንድ ጀግና የሆነ ጄኔራል ነበረ። ቹኮ ሊያንግ ይባላል። ይህም ታሪክ The Romance of the Three Kingdoms የሚለው መጽሐፍ ላይ በደንብ ተተርኳል። ታዲያ ይህ ጄኔራል በጣም ብልህ ነበር። ዓለማችን ላይ ከነበሩ ብልህ ሰዎች መካከል አንደኛው ነው ማለት ይቻላል። ጠላቶች ገና እሱ ጋር ሊዋጉ ከመምጣታቸው በፊት ስለሱ እያሰቡ እየተጨነቁ ነበረ። እነሱን በሐሳብ ወጥሮ ቁጭ ያደረገ ሰው ነው። ዛሬማ እኛ ያላሰብነውን ነገር ሊያደርግብን ይችላል ብለው ጦረኞች እንዳለ ፈርተው ይቀመጣሉ። ምን አስበው ይሆን እያሉ ሌሎች ሐሳቦች ውስጥ ይገባሉ። ታዲያ በአንድ ወቅት ቹኮ ሊያንግ እንደዛው ቁጭ ባለበት ቤተ መንግስት ውስጥ ባረፈበት ሰዓት ላይ ለምን እንደሆነ በማይታወቅ ሁኔታ አብዛኞቹ ወታደሮች ጦሮቹ እንዳለ ትተውት ሄዱ። 50 ወይንም 60 የሚሆኑ ወታደሮች ብቻ ነበር የቀሩት። ታዲያ በዛው ሰዓት ላይ እዛው ቤተ መንግስቱ ቁጭ እንዳለ ጠላቶች እየመጡ ነው፣ 20 ሺህ የሚሆን ጦር ይዘዋሉ ሲባል በቃ በቃልኝ አለ። የህይወት ዘመኔ እዚህ ጋር ሊያበቃ ነው፣ ሁሉም ነገር እዚህ ጋር ያልቃል ብሎ በቃ እንደሚሞት ስለሚያውቅ የቤተ መንግስቱ አጥር ላይ ቁጭ አለ። ሞቴ ካልቀረ ቢያንስ እየተዝናናው ልሙት እያለ በመዝሙርና በዘፈን ቁጭ ብሎ በገናዋን እየመታ እየተጫወተ ጠላቶቹ መጥተው እስኪገሉት ድረስ መጠባበቅ ጀመረ። ታዲያ እንደጠበቀውም ጠላቶቹ መጡ። ከሩቅ ሲመለከቱ ቹኮ ሊያንግ የቤተ መንግስቱ አጥር ላይ ቁጭ ብሎ ያቺን በገና እየመታ እየተጫወተ ነው። እስከ ዛሬ ድረስ ጥሩ ስም አለው ብያቸዋለሁ። ቹኮ ሊያንግ በጣም ብዙ የማይታሰቡና የማይጠበቁ ነገሮችን ያደርጋል። በዛም ነው ስሙንና ዝናውን ያተረፈው። ስለዚህ እነዛ 20 ሺህ የሚሆኑ ጦሮች ተመለከቱ፣ ፈሩት። ምክንያቱም እዛ ግንቡ ላይ ቁጭ ካለ እንድንመጣ እየጋበዘን ነው ማለት ነው። ምን ደግሶልን ይሆን? ይሄን የ50 ሺህ ጦር ከኋላ አስቀምጦልን ቢሆንስ አሉ። እኛ የበለጠ ወደሱ እንድንቀርብና እንድናጠቃው የማይፈልግ ከሆነ ለምን ታዲያ እዛ ግንብ ላይ ሄዶ ቁጭ ይላል? የሆነ ነገር ማዘጋጅቶልናል አሉ። ስለዚህ ምን እንዳዘጋጀ ስላላወቁ እርግጠኛም ስላልሆኑ 20 ሺህ የሚሆን ጦር ወደ ኋላ አፈግፍጎ ጥቃቱን ለሌላ ጊዜ በደንብ አቀደንበት እንመለሳለን በማለት ሰረዙት። ይህ ማለት ምን ማለት ነው? 20 ሺህ ጠላቶችን በ50 ሰው አሸነፈ ማለት ነው። እንዴት ካላችሁ ቹኮ ሊያንግ ሳይኮሎጂካል ዋርፌር ነበር የጀመረው። ዝናውና ስሙ ቀድሞት ስለደረሰለት የጠላቶቹ ሳይኮሎጂ ወይንም ስነ ልቦናቸው ከመጀመሪያም ተመቷል፣ ተሸንፏል፣ ተረቷል ማለት ነው። ቀጣዩ የምንነጋገርበት ህጌ ደግሞ ቢ ሮያል ኢን ዩር ኦውን ፋሽን ይሰኛል። ዋጋችሁን ለይታችሁ የምታውቁ ከሆነ እናንተ በጣም ትልቅ የሆነ ነገር እንደምትሰሩና ታላቅ የምትባሉ ሰው እንደሆናችሁ የምታስቡ ከሆነ መዳረሻችሁም ወይንም ደግሞ የህይወት እጣ ፈንታችሁም ትልቅ የሆነ ነገር ላይ እንደምታስቡ እርግጠኛ ከሆናችሁ ያ ስሜታችሁ ወደ ሌሎች ሰዎች እየተላለፈ ያልፋል። ሰዎች ያንን ስሜታችሁን ይወስዱትና እነሱም በእናንተ ማመን ይጀምራሉ። ኤነርጂያችሁ ወይንም ደግሞ የእናንተ ኦራ መናገር ይጀምራል። እዚሁ መጽሐፌ ላይ አክት ላይክ ኤ ኪንግ ኢፍ ዩ ዋንት ቱ ቢ ትሪትድ ላይክ ዋን የሚባል ህግ አለኝ። እንደ ንጉስ መከበር ከፈለጋችሁ እንደ ንጉስ ሆኑ ማለት ነው። አሁን ይህንን ህግ ስናስበው ብቻ ኢሎን መስክን ማሰብ እንችላለን። ይህንን ህግ በደንብ እየኖረው ያለው ሰው እሱ ነው ማለት እንችላለን። በራሱ ያለው እምነት እጅግ በጣም ከፍተኛ ነው። አይምሮውን ምንም ነገር ላይ ቢያደርግ በምንም አይነት ዘርፍ ውስጥ ስኬታማ መሆን እንደሚችል በደንብ እርግጠኛ የሆነ ሰው ነው። ለዚህ ነው በ2008 ዓ.ም ቴስላ ሙሉ ለሙሉ ለባንክረፕሲ የቀረበ ድርጅት ሆኖ ለኪሳራ
በጣም ቅርብ የሆነ ድርጅት ሆኖ እንኳን ያንን ድርጅት እንደምንም እንዲያንሰራራ አድርጎ ከ3 ከ4 ዓመት ያለምንም ትርፋማነት ጉዞ በኋላ በአንዴ ገልብጦ ይኸው ዓለማችን ላይ በጣም ታዋቂ ከሚባሉ የመኪና ብራንዶች መካከል ቴስላ አንደኛው ሆኖ ቁጭ ብሏል። ታዲያ ይሄኛው ስኬት እንዴት መጣ ካላችሁ ከኢሎን መስክ ውጪ ያንን ድርጅት እየመራ የነበረ ሰው ቢኖር ማንም ሰው ይሄንን ሊያሳካ አይችልም ነበር። ምክንያቱም ኢሎን መስክ ያሳካው ነገር ራሱ ላይ በጣም ከማመኑ የተነሳ ሰዎችም እሱን ዝም ብለው ማመን ጀመሩ። በገንዘባቸው በሀብታቸው እሱን አመኑት። ስቶክ ፕራይሶች ወደ ላይ ወጡ። ድርጅቱን በጣም አንሰራራ። ሰዎች በሱ ማመናቸው በብዙ ነገሮች እየተተረጎመለት በህይወቱ መጣ። በገንዘብ መልክ፣ በስኬት መልክ፣ በቃ በሁሉም ደረጃ ማለት ይቻላል። The 48 Laws of Power ውስጥ ትናንሽ ህጎችን ተመልክተን በዚህ መንገድ አብራርተናል። ጸሐፊው ሮበርት ግሪን ነበር። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።